ምግብ አለመብላት አይደለም። እሱን ተከትሎ የሚመጡ ብዙ ችግሮች አሉ። እንደ አኒሚያ፣ የቫይታሚን እጥረቶች፣ ተማሪ ከሆነ እንዳጠና፣ ሰራተኞች ከሆነ ቢሮ ውስጥ ቁጭ ብለን የምንሰራውን ስራ ትኩረት እንዳንሰጠው ወይም እንዳንወጣ ያደርገናል። ክብደት ለመቀነስ አማራጩ ምግብ አለመብላት አይደለም፣ ወይም ደግሞ ምግብ ከልክ በላይ መቀነስ አይደለም። ይህ ማለት ክብደት ለመቀነስ ከኤክሰርሳይዝ ጋር ወይም ፊዚካል ኤክሰርሳይዝ እየሰራን ከልክ በላይ ምግብ መቀነስ ራሱን የቻለ የጤና ችግር ያስከትላል። ይህም የተመጣጠነ ምግብ ወይም ደግሞ አስፈላጊ የሆነ ኒውትሪንቶች ወይም ካሎሪዎች የማንወስድ ከሆነ እሱን ተከትሎ የሚመጡ ብዙ ችግሮች አሉ። ይህም ማለት ለሳምንት፣ ለወርና ለወራት ወይም ለረጅም ቀናት ምግብ የምንቀንስ ከሆነ ከሚያስፈልገን ኪሎ ካሎሪ በታች የምንወስድ ከሆነ ከፊዚካል ኤክሰርሳይዝ ጋር ሆኖ ወይም ከከፍተኛ ኃይል ወይም ደግሞ ሃይ ኢምፓክት ከሚባሉ ፊዚካል ኤክሰርሳይዞች ጋር ሲሆን አካላዊ ስነ ልቦናዊ ችግር ያመጣል። የመጀመሪያው አካላዊ ችግር የምንለው የተመጣጠነ ምግብ እጥረት ነው። ይህም ማለት የተመጣጠነ ምግብ እጥረት እንደ አኒሚያ፣ የቫይታሚን እጥረቶች ወዘተ በማምጣት የኢሚኖ ሲስተማችን እንዲወርድና በሽታ በቀላሉ ወይም ትንሽ የምንላቸው ቀላል የምንላቸው ህመሞችን ራሱ በቀላሉ ለዛ የተጋለጠን እንድንሆን ያደርገናል። በመቀጠል ደግሞ መስል ሉዝ ነው ወይም ደግሞ የጡንቻ ማጣት ነው። ይህም ፊዚካል ኤክሰርሳይዝ እየሰራን አስፈላጊ የሆነውን ኒውትሪየንት ወይም ንጥረ ነገር መውሰድ የማንችል ከሆነ በተለይ ደግሞ ፕሮቲኖቹን የማንወስድ ከሆነ ሰውነታችን ከስብ ይልቅ ጡንቻችን እየሰባበረ ለኢነርጂ ይጠቀመዋል ማለት ነው። በሶስተኛ ደረጃ ደግሞ ሰውነታችን በሽታ የመከላከል አቅሙ እንዲወርድ ወይም እንዲቀንስ ያደርጋሉ። ያ ማለት አስፈላጊውን ኢነርጂ ወይም ደግሞ አስፈላጊውን ንጥረ ነገር ካላገኘን የኢሚኖ ሲስተማችን ይወርዳል ወይም ደግሞ የኢሚኖ ሲስተማችን እንዲቀንስ ያደርጋል። ያንን ተከትሎ የሚመጡ ብዙ አይነት በሽታዎች አሉ። አራተኛ የኢነርጂ እጥረት ወይም ደግሞ የድካም ስሜት እንዲሰማን ያደርጋል። ይህ ማለት የቀን ከቀን ስራችን በአግባቡ እንዳንወጣ ወይም ደግሞ በአግባቡ እንዳንሰራ ያደርገናል። ተማሪ ከሆነ እንዳያጠና ወይም ትኩረት ሰጥቶ እንዳያጠና ያደርገዋል። ሰራተኞች ከሆነ ቢሮ ውስጥ ቁጭ ብለን የምንሰራውን ስራ ትኩረት እንዳንሰጠው ወይም ትኩረት እንዳናገኝ የድብርት ወይም ደግሞ የድካም ስሜት እየተሰማን በትክክል የቀን ከቀን ስራችን በአግባቡ እንዳንሰራ ወይም እንዳንወጣ ያደርገናል። ሌላኛው ደግሞ ምናልባት ኃይልን የሚጠይቅ ወይም ደግሞ ጉልበትን የሚጠይቅ ስራ የምንሰራ ከሆነ ደግሞ ያንን ኢነርጂ ስለሌለን ያንን በአግባቡ እንዳናከናውን ወይም ደግሞ በአግባቡ እንዳንሰራ ወይም የቀን ከቀን ስራችን ስኬታማ እንዳንሆን ያደርገናል። በአምስተኛ ደረጃ የሜታቦሊዝም ፍጥነት መቀነስ ነው። ይህም ማለት ሰውነታችን ኢነርጂ ለመቆጠብ ሲል ሜታቦሊዝማችን በጣም ስለው እንዲሆን ያደርገዋል። ያ ማለት ወይ ሃይ ካሎሪ ቅነሳ ወይም ደግሞ ከፍተኛ የካሎሪ ቅነሳ ያደርጋል። ይህም ስራ በምንሰራበት ጊዜ ለሴሎቻችን በአግባቡ አስፈላጊው ኢነርጂ እንዳይደርሳቸው ያደርጋል። ሌላኛው ደግሞ ምግብ ከተመገብን በኋላ ዳይጀስቲቭ ሲስተማችን በጣም ዝቅ ያለና የመፈጨት ሂደቱን በጣም ዝቅተኛ እንዲሆን ያደርገዋል። ስድስተኛ ደግሞ የሆርሞን መዛባት ችግር እንዲኖርብን ያደርጋል። ይህ ደግሞ የኮርቲሶል ወይም ደግሞ የጭንቀት ሆርሞን እንዲመረት ያደርጋል። ይህ ማለት የጭንቀት ሆርሞን በሚመረትበት ጊዜ ጭንቀት እኛ ላይ መኖሩ ወይም ደግሞ ለጭንቀት የተጋለጥን ከመሆናችን በተጨማሪ ሰውነታችን ወይም እዚህ ሆድ አካባቢ የስብ ክምችት እንዲኖር ያደርጋል። እንዴት የሚለውን ትንሽ ሰፋ ያለ ዝርዝር ስለሚፈልግ በሌላ ጊዜ እናየዋለን። ሁለተኛው ደግሞ የሆርሞን መዛባት ውስጥ ሁለተኛው የታይሮይድ ሆርሞን መዛባትን ያመጣል። ይህ ደግሞ የሜታቦሊዝም እና የኢነርጂ ችግር እንዲያጋጥመን ያደርጋል። እስካሁን ያየናቸው አካላዊ ችግሮች ወይም ፊዚካሊ እኛ ላይ ሊታዩ ወይም ሊፈጠሩ የሚችሉ ችግሮችን ሲሆን በዚህ ካሁን ደግሞ በሁለተኛ ደረጃ የምናያቸው ደግሞ ስሜታዊ ወይም ደግሞ አእምሯዊ ችግሮች ናቸው። ይህም ደግሞ አስፈላጊውን ንጥረ ነገር ማጣታችን ወደ ቁጣ፣ ስሜት መለዋወጥ፣ ትኩረት የመሰብሰብ ችግርና ወዘተ ሌሎች ችግሮችን አስከትሎ ይመጣል። በሁለተኛው ደረጃ የተዘበራረቀ የአመጋገብ ስርዓት እንዲኖረን ያደርጋል። ይህም የዩ አመጋገብ ስርዓት ብለን ባለፈው ያየነው ነው። ይህ ደግሞ የዩ አመጋገብ ስርዓት ልክ ያልሆነ ወይም ደግሞ ከምግብ ጋር ጤናማ ያልሆነ ግንኙነት እንዲኖረን ያደርጋል። ይህም ደግሞ ለአእምሮ ጤና መቃወስ እንደ አንድ ምክንያት ሊሆን ይችላል ብሎ ያስቀምጡታል። ሌላኛውና ሶስተኛው አእምሯዊ ወይም ስሜታዊ ችግር ላይ ተጽዕኖ የሚያሳድረው ሶስተኛው የመጎዳት አደጋ ወይም ደግሞ ለጉዳት የተጋለጥን ያደርገናል። ይህም ማለት አስፈላጊውን ኢነርጂ ወይም ደግሞ አስፈላጊውን ካሎሪ ስላልወሰድን ኤክሰርሳይዝ በምንሰራበት ጊዜ ኢነርጂ እናጣለን እና ደግሞ የመስራት ፍላጎት ወይም ኢንተረስት ስለምናጣ ትኩረት ስለማይኖረን አንደኛ የያዝነውን ዕቃ ወይም ልንሰራበትን ማቴሪያል እላያችን ላይ ልንለቅ እንችላለን። ሁለተኛ ደግሞ የመዛል ስሜት ወይም ደግሞ የማጥወልወል እንዲሁም አንዳንዴ ራስን እስከ መሳት ድረስ ሊያደርሰን ይችላል። በአራተኛ ደረጃ የኤሌክትሮላይት መዛባት ነው። የሰውነት ድርቀትና የኤሌክትሮላይት መዛባት የጡንቻ በአግባቡ ተግባሩን ወይም ስራውን እንዳይሰራና
እንዲሁም በአጠቃላይ ለሰውነታችን የጤና ችግር እንድንጋለጥ ያደርገናል። ሌላኛው እና ተጨማሪው ዘላቂነት አይኖረውም ነው። ምግብ ተከልክለን ቆይተን ወይም ለረጅም ሰዓት ምግብ አቁመን ወይም ቀንሰን ቆይተን እንደገና መመገብ በጀመርንበት ማግስት በጣም ከፍተኛ የሆነ የምግብ ፍላጎት እንዲኖረን ያደርጋል። ይህ ደግሞ ከመጠን በላይ መብላትን እየበላን ቶሎ ለረሃብ ዲስኦርደር ራሱን የቻለ ዲስኦርደር ነው። ስለዚህ እየበላን ቶሎ እንዲርበን ያደርጋል። ይህ ደግሞ ድሮ ከነበርንበት ክብደት በላይ በደም ወይም ደግሞ በጣም በፍጥነት ወደ ከነበርንበት ክብደት እጥፍ እንድንጨምር ያደርገናል ማለት ነው። ሌላኛው ደግሞ ከፍተኛ የአካል ብቃት እንቅስቃሴ እየሰራን ከመጠን በላይ ምግብ የምንቀንስ ከሆነ ወይም አስፈላጊውን ካሎሪ ማንወስድ ከሆነ ክሊኒካሊ ቡሊሚያ ኖርቮሳ ወይም ደግሞ አኖርዣ ኖርቮሳ ያለ ለምንጠራቸው በሽታዎች የተጋለጥን ያደርገናል። ይህም ከፍተኛ የሆነ የጤና ችግር ወይም የጤና መዘዝን የሚያመጣ ሲሆን አእምሯዊ፣ ስነልቦናዊና ማህበራዊ ችግሮችን ያመጣል። ይህም ምግብ ከተመገብን በኋላ ማስመለስን ወይም ደግሞ ምግብ ከተመገብን በኋላ የጥፋተኝነት ስሜት እንዲሰማን በማድረግ ሌላ የአእምሮ ቀውስንም ያስከትላል። ስለዚህ እኛ ምን ማድረግ አለብን ወይም ምን ማድረግ እንችላለን የሚለውን ነው። ስለዚህ ወደ መፍትሄው እንሄድ። ክብደት ለመቀነስ ማድረግ ያለብን ትክክለኛ ነገር ወይም ትክክለኛው መንገድ ምንድነው ካላችሁ የመጀመሪያው ነገር የሚሆነው አስፈላጊ የሆነውን ኪሎ ካሎሪ ያህል መውሰድ አለብን። ኤክሰርሳይዝ እየሰራን የሚያስፈልገን ያህል ኪሎ ካሎሪ ካልወሰድን የሚያመጣውን ችግር አይተናል። ስለዚህ አስፈላጊው ኪሎ ካሎሪ እንዴት ሜዠር ማድረግ እንችላለን ወይም እንዴት መለካት እንችላለን ካላችሁ የመጀመሪያው የሰው ልጅ ሰውነታችን ራሱን ችሎ ራሱን ኮንትሮል ለማድረግ ወይም ደግሞ ለምሳሌ ሬስፓራቶሪ ሲስተም የልብ ምት ወይም ደግሞ ሀርት ቢት የምንለውን ዳይጀስቲቭ ሲስተሞችን እንደገና ደግሞ ሰውነታችን ሙቀታችን ለመቆጣጠር ራሱ የሚያስፈልገው ያህል ኪሎ ካሎሪ አለ። ያ ደግሞ ዴይሊ ኪሎ ካሎሪ ወይም ደግሞ በቀን ውስጥ ከሚያስፈልገን ኪሎ ካሎሪ ውስጥ ካልኩሌት ከተደረገው ማለት ነው ከዛ ውስጥ ቤዛል ሜታቦሊክ ሬቱ ከ60 እስከ 70% የሚሆነው ሰውነታችን ራሱን ኮንትሮል ለማድረግ ወይም ደግሞ ሂደቶችን ፕሮሰስ ለማድረግ የሚጠቀምበት ኢነርጂ ነው። ስለዚህ እኛ ማድረግ ያለብን የመጀመሪያው ነገር የሚያስፈልገን ያህል ኪሎ ካሎሪ መውሰድ አለብን። እንዴት እንሰራዋለን ካላችሁ ወይም እንዴት የሚያስፈልገን ኪሎ ካሎሪ ማወቅ እንችላለን ካላችሁ ታች ዲስክሪፕሽን ላይ የቴሌግራም ዩዘር አስቀምጬላችኋለሁ። ኢንቦክስ ላይ አናግሩኝ፣ አብረን እንሰራለን። ይህም ዲፔንድ የሚሆነው እንደ እድሜ ደረጃ፣ እንደ ቁመት፣ ክብደት፣ የጤና ሁኔታ፣ አሁን ያላችሁበት ኤክሰርሳይዝ መጠን ወይም ደግሞ የምትሰሩት በሳምንት የምትሰሩት ኤክሰርሳይዝ መጠን እንደገና ደግሞ ጾታችሁን ጨምሮ ኢኩዌሽን ነው። ያንን ካልኩሌት አድርገን እንሰራላችኋለን፣ ጋይድ እናደርጋችኋለን። ከዛ በተጨማሪ ማወቅ ያለባችሁ ነገር አለ። እያንዳንዱ የምትወስዱት ምግብ ምን ያህል ኪሎ ካሎሪ እንዳለውና ምን አይነት ምግብ እንደሆነ ማወቅ ይኖርብናል። ኤክሰርሳይዝ የምንሰራ ከሆነ አብዛኛውን ሰዓት ወደ ፕሮቲን እንዲያደላ ይፈቀዳል። ግን ደግሞ ፕሮቲን ብቻ የሆነ አመጋገብ የለም። ስለዚህ የኛ እንድናማክራችሁ የምትፈልጉ ከሆነ ከታች አናግሩን። አመሰግናለሁ። ቤተልሔም ነኝ።